ሰላም ጤና ይስጥልን አድማጮቻችን፣ እንኳን ወደ ኳስ ነጋሪ በደህና መጣችሁ። የ16ኛው ዙር የመጨረሻ ቀን ከዚህ ወርልድ ካፕ ትልቁ ድራማ ይዞልን መጥቷል። ቤልጂየም አስተናጋጇን ዩኤስኤን አስወጥታለች። አርጀንቲና 2 ግብ ከተቆጠረባት በኋላ መልስ ሰጥታለች እና ስዊዘርላንድ ኮሎምቢያን በፍጹም ቅጣት ምት ታሸንፋለች። ወንበራችሁን ያዙ፣ ፕሮግራማችን ይጀምራል። በመጀመሪያው የፕሮግራማችን ክፍል ቤልጂየም እና ዩኤስ ያደረጉትን ጨዋታ የምናየው ይሆናል። እንግዲህ በሲያትል ቤልጂየም ከጀምሩ ተቆጣጥራለች። ቻርለስ ደኬቴለር በ9ኛው ደቂቃ ከቅርብ ርቀት በማግባት ቤልጂየምን አስቀደመ። እንግዲህ ማሊክ ቲልማን በ31ኛው ደቂቃ በነፃ ምት ውጤቱን 1-1 አድርጎ ነበር። ግን ደስታው ለ2 ደቂቃ ብቻ ነበር የቆየው አድማጮቻችን። ደኬትለር በ33ኛው ደቂቃ ሁለተኛ ግቡን በጭንቅላቱ አስቆጠረ። ሁለተኛው አጋማሽ ደግሞ የበለጠ የከፋ ነበር። በ57ኛው ደቂቃ የዩኤስኤ ግብ ጠባቂ ማት ፊሪዝ ስህተት ሰርቶ ሃንስ ቫናከን ውጤቱን 3-1 አደረገ። በመጨረሻም ሮሜሎ ሉካኩ በ93ኛው ደቂቃ አራተኛ ግቡን በማስቆጠር ውጤቱን 4-1 ዘጋው። እንግዲህ ክርስቲያን ፑሊሲች በጉዳት ምክንያት ሲወጣ ቡድኑ ሙሉ ለሙሉ ተጨንቆ ነበር። ዩኤስኤ ልክ እንደ ካናዳና ሜክሲኮ ከዚህ ወርልድ ካፕ ወጥታለች። ሶስቱም አስተናጋጅ ሀገራት በ16ኛው ዙር ወጥተዋል። በሁለተኛው የፕሮግራማችን ክፍል ደግሞ የምናየው የአርጀንቲናና የግብፅን ታሪካዊ ትንቅንቅ ነው። ይህ ጨዋታ ከዚህ ወርልድ ካፕ ብቻ ሳይሆን ከወርልድ ካፕ ታሪክ ትልቅ ድራማ ተብሎ ሊገለጽ ይችላል። ግብፅ በ15ኛው ደቂቃ ያሲር ኢብራሂም በጭንቅላቱ ካስቆጠረ በኋላ አስደናቂ መሪነትን ወሰደች። ሜሲ ወዲያውኑ ፍጹም ቅጣት ምት ቢያገኝም ግብ ጠባቂ ሙስጠፋ ሾበይር አድኖት ነበረ። እንግዲህ ሜሲ በዚህ ውድድር ላይ የጣለው ወይም የሳተው ሁለተኛው የፍጹም ቅጣት ምት ውድቀት ነው። እንግዲህ ግብፅ ጫናውን ቀጠለች። ሙስጠፋ ዚኮ በ67ኛው ደቂቃ ሁለተኛ ግቡን ሲያስቆጥር ውጤቱ 2-0 ደረሰ። አርጀንቲና ተስፋ የቆረጠች ትመስል ነበር። ነገር ግን በመጨረሻዎቹ 15 ደቂቃዎች ውስጥ ታሪክ ተቀየረ። ክርስቲያኖ ሮሜሮ በ79ኛው ደቂቃ ከሜሲ ማቀበል በጭንቅላቱ ውጤቱን 2-1 አድርጎ ሜሲ ራሱ ደግሞ በ83ኛው ደቂቃ ግብ በማስቆጠር 2-1 አደረሰ። እንግዲህ በመጨረሻም ኤንዞ ፈርናንዴዝ ከላውታሮ ማርቲኔዝ ማቀበል በጭንቅላቱ በተጨማሪ ጊዜ ላይ አሸናፊዋን ግብ አስቆጥሯል ማለት ነው። ይህ በወርልድ ካፕ ታሪክ ውስጥ ማንኛውም ቡድን እስከ 75ኛ ደቂቃ 2 ግብ እየተመራ በተለመደ ጊዜ ውስጥ ያሸነፈበት የመጀመሪያው ኖክአውት ጨዋታ ነው። ሜሲ ከጨዋታው በኋላ እንግዲህ በእንባ ተውጦ ነበር። ይህም ለ39 ዓመቱ ኮከብ ምናልባትም የመጨረሻው ወርልድ ካፕ ጨዋታው መሆኑ እንግዲህ ትልቅ ስሜትን ፈጥሯል። በፕሮግራማችን 3ኛ ክፍል ደግሞ የምናገኘው የስዊዘርላንድ እና የኮሎምቢያን ጨዋታ ነው። ይህ ጨዋታ ደግሞ ፍጹም የተለየ ታሪክ ነበረው። በ120 ደቂቃ ሙሉ ምንም ግብ ሳይቆጠር ነው ያለፈው። ኮሎምቢያ ትንሽ የተሻለ ጨዋታ ብታሳይም ምንም ግብ ማስቆጠር ግን አልቻለችም። ጨዋታው ወደ ፍጹም ቅጣት ምት ሲሄድ ድራማው ተባብሷል። የኮሎምቢያ ተከላካይ ዳቪንሶን ሳንቼዝ ኳሷን በአንግል ላይ ሲመታት ስዊዘርላንድ ደግሞ ይህን ዕድል በመጠቀም 4-3 አሸንፋለች ማለት ነው። ስዊዘርላንድ ከ1954 ወዲህ ለመጀመሪያ ጊዜ ወደ ኳርተር ፍጻሜ ገባች። ይህ ዓመት እንግዲህ ስዊዘርላንድ ራሱ አስተናጋጅ የነበረችበት ዓመት ነበር ማለት ነው። እንግዲህ ትልቁም ምስል ስናይ ኳርተር ፍጻሜ ቅርጽ ይዟል። የ16ኛው ዙር ሙሉ በሙሉ ሲጠናቀቅ ሶስቱም አስተናጋጅ ሀገራት አሜሪካ፣ ካናዳና ሜክሲኮ ወጥተዋል ከጨዋታው። ስዊዘርላንድ አሁን አርጀንቲናን በካንሳስ ሲቲ ትገጥማለች። ሜሲ ካለፉት ጨዋታዎች ላይ ያሳየው ድክመት ለስዊዘርላንድ ድል ሊፈጥር ይችላል ተብሎ ይታሰባል። ቤልጂየም ደግሞ ስፔንን በሎስ አንጀለስ ትገጥማለች። ትናንት ማታ እንግዲህ ከዚህ ወርልድ ካፕ ትልቁ ስሜት የተሞላበት ምሽት ነበር። ዩኤስኤ ወጥታለች። እንግዲህ ሜሲ ታሪክ ሰርቷል። ስዊዘርላንድም
የራሷን ታሪክ ጽፋለች ማለት ነው። ስለ አርጀንቲና መልስ ምን ይሰማችኋል? ሜሲን ዋንጫ ማንሳት ይችላል ብለው ያስባሉ? ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልን። ቪዲዮ ላይክ አድርጉ። እንግዲህ ይሄ ለዛሬ ያዝንላችሁ ፕሮግራም ይሄን ይመስል ነበር። ይህ ኳስ ነጋሪ ነበረ። እንደገና እስክንገናኝ ድረስ ቸር ሰንብቱ።